እነዚህ ሁለት ቀዳዳዎች በጫማዎቻችን ጎን ላይ ለምን እንደተቀመጡ አስበው ያውቃሉ? የእነዚህስ የስቴክኒ ጌጥ መሳይ ክርክሮችስ ለምን እንዲህ እንደሆኑና የተለየ ጥቅማቸው ምን እንደሆነ ያውቁ ኖሯል? ሰላም ውድ የሉሲ ቲፕስ ቤተሰቦች፣ እነዚህን ከዚህ በታች የምነግራችሁ ነገሮች በዕለት ከዕለት ኑሯችን ላይ የምናስተውላቸው ቢሆንም ለምን ዓላማ እንደተሰሩና እንዴት መጠቀም እንዳለብን ባለማስተዋላችን ብቻ በቸልታ ስናልፋቸው አሊያም በተሳሳተ መንገድ ስንጠቀምባቸው ይስተዋላል። ታዲያ እኛም ለዛሬ ለምን ዓላማ እንደተሰሩ ልናስቃኛችሁ ነውና አብራችሁን ቆዩ። አንደኛ፣ የጥርስ ሳሙናዎች ላይ የሚገኙ የቀለም ኮዶች። ሁል ጊዜ የጥርስ ሳሙናዎቻችንንም ከመግዛታችን በፊት የእነዚህን 4 ምስጢራዊ ቀለማት ምንነት ማስተዋል ግድ ይለናል። በዕለት ከዕለት ሕይወታችን ላይ ጥርሶቻችንን ለማጽዳት የምንጠቀምባቸው የጥርስ ሳሙናዎች ላይ እነዚህን ምልክቶች ከሳሙናዎቹ ግርጌ ላይ የሚገኙ ሲሆን እነዚህም ቀለማት የራሳቸው ትርጉምና መልእክትን ይዘዋል። በጥርስ ሳሙናው ላይ የሚታየው ቀለም አረንጓዴ ከሆነ ሳሙናው የተሰራበት ግብአትና ንጥረ ነገር ሙሉ በሙሉ ተፈጥሯዊ እንደሆነ ይነግረናል። ሰማያዊ ቀለምን የያዘው ደግሞ ተፈጥሯዊ ግብአቶችን መድኃኒትነት ካላቸው ንጥረ ነገሮች ጋር አጣምሮ በውስጡ እንደያዘ ለማስረዳት የሚረዳ ሲሆን ቀይ ከሆነ ደግሞ ተፈጥሯዊ ግብአቶችን ከኬሚካሎች ጋር የያዘ እንዲሁም ጥቁሩ ደግሞ ሙሉ በሙሉ ከኬሚካላዊ ይዘት ካላቸው ግብአቶች እንደተሰራ ይነግረናል። ታዲያ ሁሉም ቀለማት የራሳቸው የሆነ ጥቅምና የጎንዮሽ ችግር የያዙ እንደሆኑ የዘርፉ ባለሙያዎች ቢጠቁሙም ሙሉ በሙሉ በተፈጥሯዊ መንገድ የተመረቱና ከኬሚካል ነፃ የሆኑ ባለአረንጓዴ የጥርስ ሳሙናዎችን መጠቀም የተሻለ እንደሆነ ይመከራል። ሁለተኛ፣ በሳንቲሞች ዙሪያ የሚገኙ ዚግዛግ ክርክሮች። አብዛኛውን የዓለማችን ሀገራት በሚባል ደረጃ ለመገበያያነት የሚጠቀሙባቸው ሳንቲሞች በዙሪያቸው ዚግዛግና ክርክር ሆነው እንዲሰሩ የተደረገ ሲሆን ይህም የተደረገው በምክንያት ሲሆን አንድ ራሱን የቻለ ምክንያት አለው። ድሮ እነዚህ ሳንቲሞች ይሰሩ የነበረው ከብርና ውድ ከሆኑ ማዕድናት ሲሆን ብዙዎችም እነዚህን የሳንቲሞቹን ዙሪያ በቀስታ በመፈቅፈቅና በማውጣት የወጣውን የሳንቲሙን ክፍል ደግሞ ሌሎች ሳንቲሞችን በሕገወጥ መንገድ ይሰሩበት ነበር። ታዲያ ይህ ነገር ያሳሰባቸው የገንዘብ ተቋማትም ይህንን ለማስቀረት በማሰብ የሳንቲሙን ዙሪያ እንዳይሸራረፍ ለማድረግ ዙሪያውን ዚግዛግ እንዲሆን አድርገውታል። ሶስተኛ፣ የላጲስ ሰማያዊ ክፍል። ብዙዎቻችን በልጅነታችን የላጲስ ፒንክ የሆነው ግማሽ ክፍል በእርሳስ የተጻፈን ለማጥፋት እንዲሁም ሰማያዊው ክፍል ደግሞ በስክሪፕቶ የተጻፈን ለማጥፋት ተደርጎ ሲነገር አምነን ተቀብለን ነበር። ነገር ግን ይህ ፍጹም ከእውነት የራቀ ነው። ለመጀመሪያ ጊዜ ይህ አይነቱ ላጲስ የተሰራው ሙሉ ለሙሉ በእርሳስ ለተጻፉ ጽሑፎች ብቻ ሲሆን ሰማያዊው የላጲስ ክፍል የተጨመረውም ፒንኩ የላጲስ ክፍል ሙሉ ለሙሉ ማስለቀቅ ያልቻለውን አሊያም ይዞ የሚቀረውን ጽሑፍ ወይንም ስዕል ለማስለቀቅ ይረዳ ዘንድ ነበር። አራተኛ፣ የማብሰያ ቀዳዶች። ምናልባትም በእነዚህ የመጥበሻ ሳህኖች እጀታ ላይ የሚገኙ ቀዳዶችን አስተውለን እናውቅ ይሆናል። ታዲያ እነዚህን ቀዳዶች ባየን ሰዓት ወዲያው ወደ አእምሮአችን የሚመጣው ለማንጠልጠያነት እንደተሰሩ ሊሆን ይችላል። ነገር ግን ይህ ቀዳዳ ከማንጠልጠያነት በዘለለ ምግብ በምናበስልበት ወቅት የምናማስልበትን ዕቃ ለማስቀመጫነት ይረዳናል። ይህም ምግባችንን በጥንቃቄና በንጽህና እንድናበስል ይረዳናል። አምስተኛ፣ የስቲኪኒ ጫፎች። ምግብ ከተመገብን በኋላ በስቲኪኒ እንጨቶች ጥርሳችንን ማጽዳት የዕለት ከዕለት ተግባራችን ነው። ታዲያ በስቲኪኒ ጫፎች ላይ ካሉት ክርክሮች ጋር ምን ያህል ይተዋወቃሉ? አብዛኞቻችን እነዚህ ክርክር መሳይ ነገሮች ከጌጥነት ያለፈ ተግባር ያላቸው ባይመስለንም ነገርየው ግን ሌላ ነው።
የስቲኪኒ ድንገት ጠረጴዛችን ላይ አስቀምጠን ከትንሽ ረፍት በኋላ ድጋሚ መጠቀም ብንፈልግ የስቲኪኒውን ጫፍ ሰበር አድርገን በዚህ መልኩ ጥንቃቄ በተሞላበት መንገድ ማስቀመጥና መልሰን መጠቀም እንድንችል ታስቦ የተሰራ እንደሆነ መረጃዎች ይነግሩናል። ስድስተኛ፣ በአውሮፕላን መስኮት ላይ ያለች ትንሽዬ ቀዳዳ። የአውሮፕላን መስኮቶች የሚሰሩት ከፕላስቲክ መስታወቶች ሲሆን በእያንዳንዱ መስኮቶች ላይም የተበጁ ትንንሽ ቀዳዳዎች ይገኛሉ። ታዲያ እነዚህ ትንንሽና ጥቅም አልባ የሚመስሉ ቀዳዳዎች ግን ምናልባትም የተሳፋሪውን ሕይወት ብሎም የመላ አውሮፕላኑን ደህንነት ለማስጠበቅ ከፍተኛ ሚና እንዳላቸው ብዙዎቻችን አናውቅም። እነዚህ ቀዳዳዎችም በአውሮፕላኑ ከውስጥና ከውጭ የሚመጣውን የአየር ግፊት ለማመጣጠን የሚጠቅሙ ሲሆን እነዚህ ቀዳዶች ባይኖሩ ኖሮ የአውሮፕላኑ መስኮቶች ከውጭ የሚመጣውን ከፍተኛ የአየር ግፊት ስለማይቋቋሙ ይሰባበሩ ነበር። ሰባተኛ፣ የሚስጥር ኪስ። ይህ በተለምዶ የሚስጥር ኪስ የምንለውና በጅንስ ሱሪ ኪስ ውስጥ በተጨማሪነት የተሰራ አነስ ያለ ኪስ ብዙዎችም ከዲኮሬሽን ያለፈ እምብዛም ጥቅም አለው ብለው አያስቡም። ነገር ግን እነዚህ ትናንሽ ኪሶች እንደ አውሮፓውያን አቆጣጠር በ1873 ዓ.ም በነበሩ ጅንስ ሱሪዎች ላይ የሚሰሩና በወቅቱ ከዋናው ኪስ በበለጠ ከፍተኛ ጠቀሜታ የነበራቸው ሲሆን ይህም በጊዜው ይደረግ የነበረው የእጅ ሰዓት ሳይሆን የኪስ ሰዓት በመሆኑ እነዚህ ተጨማሪ የጂንሱ ኪሶች እነዚህን የኪስ ሰዓቶች ለመያዣነት ያገለግሉ ስለነበር ነው። አሁን ግን የኪስ ሰዓቶች ጥቅም ላይ እየዋሉ ባለመሆኑ የእነዚህ ሚስጥር ኪሶች ጠቀሜታም እንዲሁ እምብዛም እየሆነ ሊሄድ ችሏል። ስምንተኛ፣ ከአዲስ ልብሶች ጋር አብሮ የሚመጡ ተጨማሪ አነስተኛ ሳምፕሎች። እነዚህ አዲስ ልብስ ሲገዛ ተያይዘው የሚመጡ የልብሱን ጨርቅ የመሰሉ አነስተኛ ሳምፕሎች ብዙዎች እንደሚያስቡት የተገዙት ልብሶች ሲቀደዱ በሳምፕሎቹ አማካኝነት ለመስፋት አሊያም ለሌላ ምክንያት የሚመጡ አይደሉም። ይልቁንም የልብሱን የጨርቅ ስሪት ገዢው እንዲያውቅ እንዲሁም እንዴት መታጠብ እንዳለበትና ለማጠቢያነት መጠቀም የሚገባውን የሳሙና አሊያም የኬሚካል አይነት ያውቅ ዘንድ አዲሱን ልብስ ከማጠቡ አስቀድሞ እነዚህን ሳምፕሎች በማጠብ የገዙትን ልብስ ባህሪ እንዲረዱ ለማገዝ ነው። ዘጠነኛ፣ በመቆለፊያ ጋኖች ላይ ያለ ትንሽ ቀዳዳ። ሁሉም የበር መቆለፊያ ጋኖች ላይ ከቁልፉ ማስገቢያው ቦታ ቀጥሎ የሚገኝ ትንሽ ቀዳዳ አለ። ታዲያ ይህ ትንሽ ቀዳዳ የራሱ የሆኑ ጠቀሜታዎች አሉት። የመጀመሪያው በዝናብ አማካኝነት መቆለፊያው እንዳይዘጋና ቁልፉን በውስጡ ይዞ እንዳያስቀር ውሃን ለማስወጣት ሲሆን፣ ሌላኛው ጥቅሙ ደግሞ በብዛት እንደሚያጋጥመው ቁልፉ ውስጥ ገብቶ መዞር የሚያቅተው ከሆነ በዚህ ቀዳዳ በኩል ማለስለሻ ዘይት በማስገባት በቀላሉ ቁልፉን ለማላቀቅ ያግዛል። አስረኛ፣ በኮንቨርስ ጫማ ላይ ያሉ ሁለት ቀዳዶች። በአብዛኛው ሸራ ጫማዎች ላይ ያሉና በብዛትም ኮንቨርስ በምንላቸው ሸራ ጫማዎች ላይ ያሉ ሁለት ቀዳዶች እዚህ ቦታ ላይ የተቀመጡት ሙቀትን ለመቀነስ እንደሆነ የጫማው ባለቤቶች ይገልጻሉ። ታዲያ ያን ያህል ምንም ልዩነት እንደሚፈጥር ባይታወቅም የጫማ አምራች ድርጅቱ ግን ለመጀመሪያ ጊዜ ይህ ጫማ በዋነኝነት የተሰራው ለአትሌቶች ሲሆን አትሌቶችም በስፖርት ሰዓት ሙቀትን ይቀንስላቸዋል ተብሎ ስለታሰበ ድርጅቱ እነዚህን ሁለት ቀዳዳዎች በጫማው የጎን ክፍል ላይ አስቀምጧል። 11ኛ፣ የእስክሪብቶ ክዳን አናት ላይ የሚገኝ ቀዳዳ። የዚህን ቀዳዳ ጥቅም በተመለከተ የተለያዩ መላምቶች ያሉ ሲሆን ከነዚህም መካከል የመጀመሪያው የእስክሪብቶ ሲዘጋና ሲከፈት የሚኖረውን የአየር ግፊት ለማመጣጠን የተሰራ ስለመሆኑ ይናገራሉ። እውነታው ግን እጅግ አስገራሚ ነው። ይህ ከክዳኑ አናት ላይ ያለው ቀዳዳ የተሰራው ድንገት ክዳኑን የመዋጥ አደጋ ቢከሰት ክዳኑ ላይ ባለው ቀዳዳ አማካኝነት መታፈንን ለመቀነስ በማሰብ ነው።
በርካቶች የእስክሪብቷቸውን ክዳን የማኘክ ልምድ ያላቸው ሲሆን በተለይም ልጆች ላይ በዚህ ምክንያት አደጋው የመከሰት እድሉ ሰፊ በመሆኑ ይህንን እንደ መፍትሄ አድርገው አቅርበውታል። 12ኛ ጫማዎች ላይ ያሉ ተጨማሪ ቀዳዳዎች። እነዚህ በጫማዎቻችን ላይ የሚገኙ ሁለት ቀዳዳዎች ለጫማው ውበት ታስበው የተቀመጡ ቢመስሉም የተሰሩበት የራሳቸው የሆነ ተግባር ግን አላቸው። ይህም በሩጫ አሊያም በእርምጃ ወቅት የጫማውን ምቾት ለመጨመርና ሰፋ ለማድረግ ሲሆን በተጨማሪም በቁርጭምጭሚት አካባቢ የሚኖርን ውጥረት ለመቀነስ እንዲረዱ በሚል ነው። 13ኛ በሸሚዝ ጀርባ ላይ ያለ ትርፍ ቋጠሮ። በርካታ ሰዎች ከሸሚዞቻቸው ጀርባ የሚገኘውን ይህን አነስተኛ ስፌት ብዙውን ጊዜ ቢያስተውሉትም ጥቅም አልባ የሚመስላቸው ግን ስፍር ቁጥር የላቸውም። ይህ የሸሚዝ ላይ ስፌት ግን በዋናነት የመጀመሪያ ጥቅሙ ሸሚዙን ለማንጠልጠያነት ነው። 14ኛ የላፕቶፕ ቻርጀር ገመድ ላይ ያለ ሲሊንደር። አንዳንድ ሰዎች በላፕቶፕ ቻርጀራቸው ገመድ ጫፍ አካባቢ የሚገኘው ወፈር ያለውን ከገመዱ ጋር ተያይዞ የሚሰራ ሲሊንደር ጠቀሜታውን ባለማወቃቸው የተነሳ ለጌጥነት የተደረገ ይመስላቸዋል። ነገር ግን ይህ ነገር የተሰራው ለጌጥ ሳይሆን በቻርጀሩ ውስጥ የሚያልፈውን የኤሌክትሪኩ ከፍተኛ ኃይል ለመከላከል ብሎም ለመቀነስ ታልሞ የተሰራ ነው። 15ኛ የሚታዘሉ ቦርሳዎች ላይ የሚለጠፉ ቆዳዎች። እነዚህ በቀድሞ ጊዜ ከቆዳ የሚሰሩ የነበሩና ዋነኛ ተግባራቸው አንዳንድ ቀለልና አነስ ያሉ ዕቃዎችን ማለትም እንደ ፊሽካ ያሉትን በመካከላቸው ባለው ቀዳዳ ውስጥ በማስገባትና በማሰር ለመያዝ እንዲያስችሉ የተሰሩ ናቸው። በአሁኑ ጊዜ ግን ጥቅማቸው ከውበት ያለፈ እምብዛም እየሆነ መጥቷል። 16ኛ የቢራ ጠርሙስ ጠባብ አንገት። የቢራ ጠርሙሶች ባላቸው ለየት ያለ ቅርጽና ረዘም ያሉ ጠባብ አንገቶች ይታወቃሉ። ይህም ቅርጽ ከ100 ዓመታት በላይ የዘለቀ ሲሆን ዋነኛ ምክንያቱም የቢራዎቹን ክዳን መጠን ለመቀነስና ለእነሱም የሚያወጡትን ወጪ ለመቀነስ ነው። በተጨማሪም ጠባብ መሆናቸው ጥንካሬያቸውን በመጨመር በቀላሉ እንዳይሰበሩ ያደርጋሉ። እናም ውድ ቤተሰቦች እናንተም የምታውቁት ካለ ኮሜንት ላይ አሳውቁን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ቪዲዮአችንን ላይክ ማድረጋችሁን አትርሱ።